በዓለም ታሪክ ውስጥ ካሉ የበቀል ታሪኮች ሁሉ በላይ የሚጠቀሰው የክደትና ጥልቀት ያለው የፍትህ ጥማት ትውልድ የተሻገረው The Conte of Monte Cristo ዛሬም አዲስ ነው። አንድ ንጹህ ሰው በጓደኞቹ ተከርቶ ለ14 ዓመት በጨለማ ጉድጓድ ውስጥ ቢታሰር ከስር ሲወጣስ ጠላቶቹን ለማጥቃት የሚይዘው ሰይፍ ነው ወይስ ፍቅር? ሰላም ጤና ይስጥልኝ፣ እንደምን ቆያችሁልኝ? ዛሬ በአሌክሳንደር ዱማስ ድንቅ መጽሐፍ ላይ ተመስርቶ የቀረቡ 3 ግዙፍ ስራዎችን እናነጻጽራለን። የ2002ቱን ክላሲክ የሆነ ፊልም፣ በቅርቡ ደግሞ የወጣው የ2024ቱ የፈረንሳይ ፊልም እና እዚህ 2024 ላይ ደግሞ የተለቀቀው ተከታታይ ፊልም በዛሬ ቪዲዮአችን ላይ የምናያቸው ይሆናል። እስከ መጨረሻ አብራችሁን ከቆያችሁ የትኛው ስራ መመልከት እንዳለባችሁና በመካከላቸውም ያለው ሰፊ ልዩነት በዝርዝር እነግራችኋለሁ። ወደ ዝርዝሩ ንጽጽር ከመግባታችን በፊት ይህ ቪዲዮ ለሌሎች እንዲደርስ ላይክ በማድረግ ጀምሩ። ለዚህ ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ አድርጋችሁ ቤተሰብ መሆን ትችላላችሁ። አሁን ወደ ማርሴል እናቅና። በቅድሚያ እንግዲህ የታሪኩ መነሻ እና የመጽሐፉን መሰረት እንመልከት። ታሪኩ የሚጀምረው በኤድመንድ ዳንቴ ላይ ነው። ወጣት ታታሪና በቅርቡ ደግሞ ካፒቴን ሊሆን የነበረ መርከበኛ ነው። ነገር ግን በቅናት በበለጸጉ ጓደኞቹ ሴራ ይሸረብበትና በሰርጉ ቀን ተይዞ ወደ አስፈሪው የኤፍ ግንብ እስር ቤት ይወረወራል። መጽሐፉ ላይ እንግዲህ ዳንቴ ለ14 ዓመት ይታሰራል። እዚህ አባ ፈሪያ የተባሉ አዛውንት ያገኛል። እኚህ ሰውዬ ናቸው እንግዲህ የሳይንስ የቋንቋና የሞንቴ ክሪስቶን ደሴት ሀብት ሚስጥር የሚያወርሱት። ዳንቴ በሚገርም ሁኔታ ሲያመልጥ ግን የዋህ የሆነ መርከበኛ ሳይሆን ራሱን ወደ ሞንቴ ክሪስቶ እንደራሲ ብሎ ወደ ጠራው ለበቀል የተዘጋጀ ሰው ቀይሮ ነው ወደ እነዚህ እሱን ህይወቱን ወደ አዘበራረቁ ሰዎች የሚመለሰው። እስቲ አሁን ደግሞ በየተራ ፊልሞቹን ከመጽሐፉ ጋር እናነጻጽር። በቅድሚያ እንግዲህ 2002 የወጣውን ፊልም እንመልከት። የ2002ቱ ፊልም እንግዲህ በብዙዎች ዘንድ የሚታወቅና የተወደደ ነው። ጂም ካቪስ እና ዳንቴስ ጋይ ደግሞ በዋና ጠላትነት ተፈርጆ እንመለከታለን። ይህ ፊልም እንግዲህ ከመጽሐፉ በጣም ወጣ ያለ ታሪክ አለው። ለፊልሙ ተመልካቾች በሚመች መልኩም የተቀናበረ ፊልም ነው። ዋናው ልዩነቱ እንግዲህ መጽሐፉ ላይ ፈርናንድ እና ዳንቴ የቅርብ ጓደኞች አይደሉም። ፊልሙ ላይ ግን ምርጥ ጓደኞች ተደርገው መቅረባቸው መጽሐፉ ላነበበ ሰው ደባሪ ስሜት እንዲሰማው ያደርጋል። የመጨረሻው የፊልሚያ ትዕይንት ደግሞ የምታስታውሱ ከሆነ የሻሙላው ትዕይንት በመጽሐፍ ውስጥ ፈጽሞ የሌለ ነው። ነገር ግን ለሆሊውድ አጨራረስ ሲባል የተጨመረ ስለሆነ ይህ ፊልም ከበቀል ይልቅ ለፍቅር ቅድሚያ የሰጠ ፊልም ነው ተብሎ ይታማል። በመቀጠልም በዚህ መጽሐፍ ላይ ከተሰሩ ፊልሞች ውስጥ 2024 ላይ ወጣው የፈረንሳይ ፊልም ተጠቃሽ ነው። ወደ እሱ ስናመራ እንግዲህ የፈረንሳይ ፊልም ሲሆን ሊ ኮንቴ ዲ ሞንቴ ክሪስቶ ተሰኝቶ የወጣ ፊልም ሲሆን ይህ ፊልም መጽሐፉን አንድ ደረጃ ከፍ ያደረገው ፊልም ነው። ይህ ፊልም እንግዲህ ከመጽሐፉ መንፈስ ጋር በጣም የተቀራረበ ነው። ዳንቴ በቀልን የሚፈጽምበትን ሰፊ የሆነ እይታዎችን በተለይ ደግሞ ጠላቶቹን ህይወታቸውን እንዴት እንዳጠፋው ስፔሻሊ የስነ ልቦናና የገንዘብ የማፍረስ ሂደቱን በደንብ ያሳየበት ምርጥ ፊልም። ልዩነቱ እዚህ ዳንቴ እንደ 2002ቱ ፊልም ጀግና ብቻ አይደለም፣ እንዲያውም ደግሞ አንዳንዴ ጨካኝም ጭምር ሆኖ ነው እዚህ ፊልም ላይ የምታዩት። በተለይ ደግሞ የዚህ ፊልም ላይ እንድትወዱት የሚያደርገው የከለር ግሬዲንግ ስራቸው እጅግ ዘመናዊ ግርማ ሞገስ የሰጠው ፊልም ነው። ታሪኩ ደግሞ በተለይ በአጭር ጊዜ ውስጥ ለማሳየት የሄዱበት መንገድ በጣም የሚገርም ነው። ፊልሙ 3 ሰዓት ይሆናል፣ አጠቃላይ 3 ሰዓት ይሆናል። ለመጨረስ እያንዳንዱ የታሪክ ጠቅሷል፣ አጠራ ጠቅሷል። ገጸ ባህሪያቶቹን የበቀል ሂደቱን በሚስብ ሁኔታ ነው ያቀረበው። ስለዚህ በጣም ከመጽሐፉ ጋር አብዛኛው ይገናኛል። መጽሐፉን አንድ ደረጃም ከፍ ያደረገ ፊልም ነው። እኔ በግሌ በጣም የምወደው ፊልም። በመጨረሻም የምናየው ፊልም እንግዲህ 2024 የወጣው በዚሁ መጽሐፍ ተመርኩዞ የተሰራው ተከታታይ ፊልም ነው። ይህ ቲቪ ሲሪስ እንግዲህ ትልቁ ጥቅሙ ጊዜ ላይ ያተኮረ ስለሆነ ነው። በተለይ መጽሐፉ ላይ በዛ ያሉ ገጸ ባህሪያቶች አሉ። ፊልሙ ላይ ለመጨረስ ይከብድ ነበር። በቃ ፉል ሙቪ ላይ ይህን መጽሐፍ መግለጽ በጣም ይከብድ ነበርና በዚህ ሲሪስ ግን የዳንቴ የእስር ቤት ስቃይ የአባ ፈሪያ ጋር የነበረውን ጥልቅ ግንኙነት የበቀል እቅዱን ዝግጅቱን ሙሉን ዲቴል የምታዩበት ሲሪስ ነው። በተለይ ደግሞ እዚህ ፊልም ላይ ሳም ክሊፈን የዳንቴን የስነ ልቦና ስብራት በሚገርም ሁኔታ የተወነበት ፊልም ነው። መጽሐፍ ውስጥ ደግሞ ያሉትን በፊልሞች ላይ የምታዩዋቸውን ብዙ የሰብ ፕሎቶችን እዚህ ውስጥ ታገኛላችሁ ብዬ አስባለሁ። ታሪኩ በዝግታ ደግሞ ይሄ ስሎ በርኒንግ በሚባል መንገድ ነው የምታዩት። በጣም ታጣጥሙታላችሁ። በተለይ መጽሐፉን ያነበበ ሰው
ይህንን ሲሪስ ሲያይ በደንብ ነው የምታጣጥሙት። እያንዳንዱ ክፍል በቃ ስሜት እንዲሰጣችሁ ተደርጎ የተሰራ ፊልም ነው። በመጨረሻም እንግዲህ ሶስቱ ፊልሞች አነጻጽሬ የዛሬ ቪዲዮ ላብቃ። ከ2002 ፊልም እንግዲህ ስናመራ ፈጣን አክሽን፣ የፍቅር ታሪክና ቀላል የበቀል መንገዶችን ለሚፈልግ ሰው ይሆናል ብዬ ማስበው ፊልም ነው። ከ50 እስከ 60% መጽሐፉ ላይ ያለውን ታሪክ ገልጾታል ተብሎ ይገመታል። በመቀጠልም የምናየው 2004 ላይ የወጣው የፈረንሳዩ ፊልም ነው። ይሄ ፊልም እንግዲህ ድንቅ ሲኒማቶግራፊ የሚታይበት ነው። የፈረንሳይ ጥበብና መካከለኛ የመጽሐፍ ሐሳብ ያለው ሲሆን በተለይ ከ75% እስከ 80% መጽሐፉ ላይ ያለውን ነገር ገልጾታል ተብሎ ይገመታል። ሌላው የምናየው 2004 ላይ የወጣውን ሲሪስ ነው። ታሪኩ ጥልቅ ዝርዝር ጉዳዮችና የመጽሐፉ ሙሉ ስሜት ለሚፈልግ ከ90 እስከ 95% መጽሐፉን ገልጾታል ተብሎ የሚገመት ፊልም ነው። ይህንን ፊልም እንድታዩት ደግሞ ሪከመንድ አደርጋለሁ። እነዚህን ሶስት ፊልሞች እንግዲህ ከ10 ሬቲንግ ብሰጣቸው የታሪክ ታማኝነትና ከመጽሐፉ ጋር ንጽጽር አድርጌ በጣም ቤስት ነው ምለው 2004 ላይ የወጣው ሲሪስ ነው። 9.5 ከ10 የምሰጠው ፊልም ነው። ሲኒማቶግራፊ ደግሞ ቤስት የሚባለው 2004 ላይ የወጣው የፈረንሳዊ ፊልም ነው። 10 ከ10 የምሰጠው ፊልም ነው። በጣም ነው የሚመቸው። ሲኒማቶግራፊ ያበደ ነው። በዛ አካባቢ የነበረውን እያንዳንዱን ነገር ለማሳየት ሞክሯል። አክሽን ወይ ደግሞ የአክሽን ስሜት ደግሞ ለማየት ከፈለጋችሁ 2002 ላይ የወጣው ሙቪ ማየት ትችላላችሁ። ክላሲክ የሆነ ነው። ኦልድ ፊልም ነው። 8.5 ከ10 ሰጥቼዋለሁ። እናንተስ ከነዚህ ሶስት ስራዎች ውስጥ የትኛውን ትመርጣላችሁ? የ2002ቱን ትዝታ ወይስ የ2004ቱን የፈረንሳይ ፊልም አሊያም የ2004ቱን ቲቪ ሲሪስ? አይ መጽሐፉ ላይ አንብቤ የመጽሐፉ ላይ ያየኋቸው የምናብ ስዕሎች ይበልጡብኛል ምትሉ ከሆነ ሐሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ይህ ታሪክ የሚያስተምረው አንድ ትልቅ እውነት አለ፣ ሰውን መጠበቅና ተስፋ ማድረግን። እኔ በህይወቴ ካየኋቸውና እኔን ካስተማሩኝ መጽሐፍቶችና ፊልሞች መካከል አንዱና ምርጥ ምላቸው ዝርዝሮች ውስጥ የማካተታቸው እነዚህ ናቸው። የዛሬ ቪዲዮን ከወደዳችሁልኝ ላይክ እና ሼር ማድረጋችሁን እንዳረሱ። እንደዚህ አይነት ጥልቅ የሆነ የፊልምና የመጽሐፍ ዳሰሶችን ለማግኘት ከፈለጋችሁ ቻናሌን ሰብስክራይብ ማድረጋችሁን እንዳረሱ። በሚቀጥለው ቪዲዮ እስክንገናኝ አብራችሁ የቆየሁት አቤል ተሾመ ነኝ። አብራችሁን ስለቆያችሁ እያመሰገንኩ በጣም ነው የምወዳችሁ። ተመቹኛላችሁ።